የፍቅር ጥያቄ ጠይቀው እዛ ሆስፒታል ያለሽ ነው ታጋባለች አይደለ? ወንድ አጠገባ ይደርሳል ብላ ያሰበ ሰው አልነበረም። ብዙ ሰርጀሪ ያደርጋለች። በጣም ቆንጆ ልጅ ነበር። በጣም ቆንጆ ልጅ ማያረጅ ውበት ያው ማያረጅ ማይጠወልግ ወላሂ እዛ አንድ ቀን ይሻለች። ያደረው ጊዜ የተፈጠረባት ነገር ከአቅሜ በላይ ሆነ ለኔ። ሳያት ደግሞ ስለማውቃት ከዛ በፊት በቃ ሁሉ ነገሬን ወሰደችው። በቃ ወደ ውስጡ አገባው ማለት ነው። አንድ ላይ ከሷ መለየት አልቻልኩም። በቃ ማለት በፍጹም ጥሩ ሰው ነች በጣም። ከዛ በፊት ይሄ ነገር በፍጹም በሷ ላይ በፍጹም በማንም ላይ እንዲደርስ አትፈልግም፣ ግን በሷ ላይ ከባድ በፍጹም ያ ነገር በቃ ታውቆትና የሆነችውን እንድትኖርልኝ እንድታስብ ፊውቸር እንዳትቆም እዚህ ጋር ሊያሰናክልሽ ነው፣ ግን አትሰናከይም። አንቺ ጠንካራ ሴት ነሽ። የተሻለሽ ሆነሽ ደግሞ ኖረሽ ነው የምትበቀዩ። ተቀበለች፣ ሰማች። የሆነውን ቁስሉን ህመሙን ሁሉን አሻግረው በማየት ተወችው። ጎበዘች፣ ሰዎችንም አጎበዘች። ያው ለዚህ በቃ ነገር ፍቅር ጥያቄ ጠይቀው እዛ ሆስፒታል ያለሽ ነው ረጁ ነገር እንዴት ነው ወደ ፍቅር ስሜት የተቀየረው? ነው እንዳልኩህ ነው በቃ ማለት መጀመሪያም ጥሩ ስሜት አለኝ። ምንም አይነት አፕሮች የለንም። ከእህቶቿ ትልልቆቹ ጋር ከወንድሞቿ ጋር ነው የምንገናኘው፣ የምንተዋወቀው፣ አብረን የምንቀልደው ምናምን። ግን በዛ ምክንያት እነሱ ሱቅ አልፋለሁ፣ አንዳንድ ያወራታለሁ ምናምን። ግን በዚህ ነገር ላይ ግን የኔ ነገር ተቀየረ። ከኔ አቅም በላይ ነው። የኔ ማስበውን ሆና እንድትገኝ ጫና ማድረግ ማለት ነው። በዛ ሰዓት እንዳይጠየቅ መብደት ነው መቼስ። እኔ አልፈርድም ምንም ማለት አልችልም። ማለት እብደት ነው። ግን እውነቴን ስለሆነ ቸኮልኩኝ እንጂ እውነቴን ነው። አንድ ነርስ አዋራው። ምን አልካት? ነርሷ እንዲህ ብላ ኧረ ገና ነች አለች። አዲስ ሀገር አዲስ ኢንቫይሮንመንት